የወላይታ ሶዶ ዩኒቨርሲቲ ተማሪዎች የተከበራችሁ ወላይታና አካባቢው ላይ ጉብኝት የምታደርጉ ቱሪስቶች የተወደዳችሁ ወላይተኛ ቋንቋ፣ ሙዚቃ፣ ጭፈራና ባህላዊ ውዝዋዜ አፍቃሪያን በሙሉ እንዲሁም መልካም ላይ ቆንጃጅት የወላይታ ፍቅረኛ ለመያዝ የምትፈልጉ ሁሉ የምስራች አስደሳች ዜና ይዘንላችሁ ይኸው ከች ብለናል። እርሱም ምንድነው? ወላይተኛ ቋንቋ በአማርኛ እንማር። ሰላም ጤና ይስጥልኝ ውድ ወዳጆቼ፣ በያላችሁበት ሰላም ይብዛላችሁ ውድ ወገኖቼ። ይሄ እንማማር ቱብ ነው። እንደ ስሙ የምንማማርበት ቆንጆ ፕሮግራሞችን ያቀርባል። ዛሬም እንደ ወትሮ አስተማሪና አዝናኝ ይዘት ያለው ዝግጅት አሰናድቶ እነሆ አሁን መድረስ ጀምሯል። የፕሮግራሙ አዘጋጅና አቅራቢ እኔ ተማሪ አክሊሉ ደጀኔ ነኝ። አብሮነታችሁ አይለየን። መልካም ቆይታ። እስቲ ከተለመዱ ማለትም ብዙ ጊዜ በብዙ መንገዶች በብዙ ሁኔታ ላይ ሰምታችሁ የምታውቋቸውን እናንሳለን። ጅማሮ ሲያ ስማ ወይም ስሚ ነው። ዋኒ ወይም ዋናይ እንዴት ነው ሲሆን አይቤ ምንሼ ይሆናል። ችግር የለም ወይም አይ ምንም ለማለት ከፈለጋችሁ መቶይባ አለም አይኩባ በሉ። ጦሳ ማለት ፈጣሪ ወይም አምላክ ነው። ገላታ ምስጋና ሲሆን ገላታይስ ደግሞ አመሰግናለሁ ነው። ገላቶስ እናመሰግናለን ይሆናል። ቡና ቱኬ ሲሆን ቡና ቤት እንሂድ ደግሞ ቱኬ ከት ቦሲ ነው። ቡና እንጠጣ ደግሞ ቱኬ ኡዮሲ ይሆናል። ሀታ ውሃ ሲሆን ሀታ እማ ውሃ ስጭኝ ነው። ሀገ ማለት የሆነ ነገር ይቃም ሊሆን ይችላል። ይሄ ማለት ነው። ሀገ አይቤ ይሄ ምንድን ነው? ሀገ ወይስ ይሄ ስንት ነው? ዋጋ ወይስ ቁጥር ሊሆን ይችላል። ሀጋን ጉጃ በዚህ ላይ ጨመር ነው። ያዙ ወዳጆቼ። አሁን እስቲ ወደ ሙዚቃው ጎራ እንልም። እኔ የተወሰኑትን ብቻ ላንሳ፣ እናንተ በዚህ ላይ ስራ የምትሉትን አስታውሱኝ በኮሜንት። ወዜ ሆ ላ ወዜ ድቻ ሆ ድቻ ወዜ እንግዲህ ልሳን ስለሆነ በአማርኛ ቀጥተኛ ጥሬ ትርጉም ባይኖርም አቤቱ ይምጣልን አዲስ ነገር፣ ሰላም፣ ፍቅር፣ ደስታ ለሀገራችን አቤቱ ይምጣልን ነው። ሌላው አምባይ አራካ ጽዱ ውቢቷ ከተማዋ አረካ ናት እያለ ያሞግሳታል ክቡር አርቲስት ይሻለ። ሶሪ ኦ ሶሪ ኔሪ ኦ ሶሪ ታሪ ኦ ሶሪ ደሞ ያቺ አመለሸጋይ ቆንጆ የማን ናት? የኔ ናት ወይስ ያንተ ይለናል ተወዳጁ ድምፃዊ ዲዲ ጋጋ። ዲ ከሽለላው የተወሰደ ሲሆን ሀገር የመሩ ጥሩ የሰሩ በውጊያ ያሸነፉ ትላልቅ ሰዎችን ያወድሳል። ቅኔ ይቀኝላቸዋል ክቡር አርቲስት አለማዮ። ሙዚቃው ከተመቻችሁ ስሙና ፈታ ብሉ። ሎኦ አቃዲ ደህና አደርክ ወይም ደህና አደርሽ ሲሆን ሎኦ ፒያዲ ደግሞ ደህና ዋልክ ወይም ደህና ዋልሽ ይሆናል። ሎአሳ ታምራለ ወይም አምሮብሻል ነው። ዶሳይሲ እወድሻለሁ አሊያም እወድሃለሁ ነው። ቤተሰቦቼ ወይኔ መልካም ቆንጆ ልጅ አግኝቼ ነበረ፣ ነገር ግን ምን ብዬ ፍቅሬን ልንገረው በወላይተኛ ብላችሁ አትበዝሙ። ወደ ልቤ ማሬ ለማለት ካሻችሁ ተቆምፔ ተነሲ ቃስ በሉ። በቃ አለቀ። ታይሻው ወንድሜ ምቾ እህቴ ትላላችሁ። ማ ብላ ወይም ብይ ሲሆን ሂጂ ይሆናል። ሀያ ደግሞ ወደዚህ ነይ ና ነው። ለዛሬ በዚህ በቃል ቀጣይ ከዚህ በተሻለ መልኩ ይዤላችሁ እንድመጣ ሀሳብ፣ አስተያየት፣ ጥቆማ አድርሱ። ላይክ፣ ሼር፣ ሳብስክራይብ ሳትረሱ